ኢየሱስ ክርስቶስ ለእስራኤል ብቻ የመጣበት ነገር አለ፣ ለዓለም የመጣበት ነገር አለ። ስለዚህ በቦታው ላይ ያለው ንባብ እኛን የሚመለከት አይደለም። እንደ ንጉስ መጥቶላቸዋል፣ ግን ሊቀበሉት አልቻሉም። እንደ መሲህ ማለት ነው። የእግዚአብሔር እቅድ እንዴት ነው? ኢየሱስ እንዲህ አለ፣ እኔ የመጣሁት ለጠፋው ለእስራኤል ቤት ለ12ቱ ነገድ እንጂ ለሌላ ተልኬ አልመጣሁም አለ። ልክ ነው። ኢየሱስ የመጣው ከምን በታች ነው? ከሕግ በታች። ሕግ ውስጥ አሕዛብ ያገባቸዋል? አያገባም። ሕጉ አይመለከትም። ሕግ ውስጥ እኛ የለንበትም። ኢየሱስ የመጣው ከሕግ በታች ሆኖ ነው። በሕግ ጥላ ስር ላሉት ነው አገልግሎቱ በሙሉ ማለት ነው። የእግዚአብሔር እቅድ በነቢያት በኩል የተጻፈው እቅድ ምንድን ነው? በመሲሁ በኩል መጀመሪያ ክርስቶስ መጥቶ በእሱ በኩል መጀመሪያ ማንን መባረክ? እስራኤል። ከዛ በእስራኤል አማካኝነት ዓለምን መባረክ ነው። ቅደም ተከተሉ ይሄ። ለዚህ ነው መጽሐፍ ወንጌል አስቀድሞ ለአይሁዳዊ ቀጥሎ ለግሪክ ሰው ወይም ለአሕዛብ ለኛ ነው። ስለዚህ ግን ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉት። የተቀበሉት ስንት ሆኑ? ከዛ ውስጥ ሮሜ 11 ቁጥር 6 እስራኤል ቁጥሩ ምንም እንዳሸዋ ቢሆን የተመረጡት ብቻ አገኙት፣ እሱም በጸጋ ነው እንጂ በስራ አይደለምና፣ አለዚያ ጸጋ ጸጋ መሆኑ ይቀራልና ይላል። ስለዚህ ከእስራኤል ጥቂት ሕዝብ አግኝተዋል። አሁን በእነሱ አማካኝነት እነዚህ 120 በሚሞሉ ሰዎች አማካኝነት ይኸው ዛሬ ዓለምን ባርኳል። ስለዚህ መሲሁ ወደዚህ ምድር ሲመጣ በአሕዛብ ምድር ላይ ቆሞ አያገለግልም። ወደ ተለያዩ የዓለማችን ክፍል ገብቶ አያገለግልም። ኢየሱስ ክርስቶስ የሚያገለግለው በእስራኤል ገጸ ምድር ላይ ብቻ። እነሱም ብለስድ ያደርጋል፣ ይባረካል። በእነሱ አማካኝነት ያን የተባረኩበትን ወንጌል ይዘው ወደ ዓለም ይወጣል። ይሄ ነው ቅደም ተከተሉ። ሴትዮዋ ቸኮለች። ሴትዮዋ እስራኤልን በመባረክ በእስራኤል አማካኝነት ወደ ዓለም የሚሄደው ወንጌል በበዓለ ሃምሳ መንፈስ ቅዱስ መምጣት የሚጀምር ነው። እሷ ቀደም ብላ ለእስራኤል ሕዝብ ከሚደረገው ብዙም አስደናቂ ነገር አለ፣ ለእኛ ከተደረገው ባነሰ ነገር ውስጥ ነው ጥያቄ ያቀረበችው። ለዚህ ልጄን ፈውስልኝ የሚል የፈውስ ጥያቄ ነው ያቀረበችለት። ግን ለአሕዛብ የተዘጋጀው ተስፋ ከፈውስ ያልፋል፣ ከፈውስ ይበልጣል። ለዚህ ልጆች ሆኑ እስራኤል አልጠገቡም፣ ኢቭን አላመኑ። ለዚህ እነሱ መጀመሪያ ሊጠግቡ ይገባቸዋል። ኢየሱስ ቅደም ተከተሉን እየተናገረ መጀመሪያ ልጆች ሊጠግቡ ያስፈልጋቸዋል። እዚህ ልጆቹ ያንን በረከት ከተቀበሉ ዓለም ደግሞ በእነርሱ በኩል ይባረካል። በነቢያት የተጻፈው በጳውሎስ የተብራራው የወንጌል አካሄድ ያ እግዚአብሔር በክርስቶስ ኢየሱስ ወደ ዓለም ይልከዋል። ወንጌል የእግዚአብሔር ወንጌል የተባለው ባለቤቱ እግዚአብሔር ስለሆነ ነው። በሌላ ቦታ የክርስቶስ ወንጌል ይለዋል። የክርስቶስ ወንጌል የሚለው ባለቤቱ ክርስቶስ ሳይሆን የወንጌል ሳብጀክቱ ዋናው ቲም ዋናው ማንነት ኢየሱስ ስለሆነ ነው። ከዛ ያ ወንጌል የመንግስት ወንጌል ይባላል። እስራኤልን ብቻ ስሰብኩ የመንግስት ወንጌል ኢትዮጵያዊን አይመለከትም። የመንግስት ወንጌል ማለት መሲሁ መጥቶ በእስራኤል ሕዝብ ላይ ስለሚመሰርተው የ1000 ዓመት መንግስት የሚሰብክ ነው። ቸርችን አይመለከትም ሲጀመር። ከዛ በኋላ ወደ አሕዛብ ሁሉ ዞር እንላለን አለ ጳውሎስ። እናንተ ማሰሙ ቆና አይሁዶችን ወደ አሕዛብ ሲዞር በአሕዛብ አብያተ ክርስቲያናት ሁሉ የተሰበከውን ወንጌል አንድም ቦታ ላይ የመንግስት ወንጌል የሚል አታገኙ። የጸጋው ወንጌልና የክብሩ ወንጌል የሚል ነው። የጸጋው ወንጌል አሁን እኛ የሰማነው ነው። ኢየሱስ ክርስቶስ መስቀል ላይ በሰራው የቤዛነት ስራ የኃጢአትን ስርየት መቀበል ነው እንጂ ምድር ላይ የሚነግሰውን መሲህ እንደ ንጉስ መቀበል አይደለም። እሱ ለእስራኤላዊ ነው። እኛ የኃጢአታችንን ስርየት ቤዛነትን ከእግዚአብሔር ዳግም የምንወለድበትን የአብርሃም ልጆች ሳይሆን የምንባለው በልደት የእግዚአብሔር ልጆች በእምነት የአብርሃም ልጆች የምንባልበት ወንጌል የጸጋው ወንጌል ይባላል። አሕዛብ ቸርች ጋር ሲመጣ ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም ይባላል። ከዛ የጸጋውን ወንጌል አምነን ቤተክርስቲያን ለምንመጣ ወይም ለመጣን ለዳንን ሰዎች አሁን የጸጋው ወንጌል ብቻ አይደለም የሚሰብከን። የጸጋው ወንጌል ለጴንጤ ስንሰብክ እያፈርን ነው ማለት ምን እናርግ? ወንጌል አሁን ለሁለቱም የምንናገርበት ጊዜ መጣ። ኦርቶዶክስም ስናገኝ ወንጌል እንነግረዋለን፣ ጴንጤም ስናገኝ ወንጌል እየነገርን ነው ያለ ነው።
ምክንያቱም አብዛኛው ጴንጤ ማርያም አታማልድም ብቻ ብሎ ነው የቀየረው። የቀረው በሙሉ እንደ ኦርቶዶክስ ነው ማለት በመልካም ስራው መጽደቅ የሚመስለው ራሱ ብዙ ጴንጤ እንዳለ አስባለሁ። ለዚህ ወንጌል አሁን ለሁለቱም እየሆነ ተቸግረናል። ግን ቤተክርስቲያን ከመጣን ከዳንን በኋላ ግን የሚሰበክልን የክብሩ ወንጌል የሚባል የክብሩ ወንጌል ማለት ክርስቶስ ሁሉ ጊዜ በቤተክርስቲያን ውስጥ በትምህርት በቃል በስብከት በሁሉም ነገር ክርስቶስን ማክበር ነው። እሱን ግሎሪፋይ ማድረግ መንፈስ ቅዱስ በመጣ ጊዜ እኔን ያከብረኛል ብሏልና ክራይስትን ማጉላት የሆነ ከብዙ ስብከቶች አንድ ርዕስ ላይ ቤተክርስቲያን ማተኮር የለባትም። ወይ ስኬት የሚል ቸርች መኖር የለበትም። ፕሮስፐሪቲ ብልጥግና ብር ብቻ የሚል ቸርች መኖር የለበትም። እነዚህ ሁሉ ስኬት ፕሮስፐሪቲ ሁሉ ወንጌል ውስጥ ያሉ ትናንሽ ጥቅሞች ናቸው። መንፈስ ቅዱስ የመጣው ኢየሱስን ሊያከብር ነውና እነዚህን ሁሉ እንኳን ብትሰብኩ እየሄዳችሁ ማረፍ አለባችሁ ክርስቶስ ላይ። ክርስቶስን መስበክ አለብን። ክርስቶስ መዘመር አለበት። ክርስቶስ መጉላት ግሎሪፋይ መደረግ አለበት። ስለዚህ ክርስቶስ ደግሞ ክብሩ በቤተ ክርስቲያን ሲነገር የክብሩ ወንጌል ሲነገር እግረ መንገዱን እናንተም ክብራችሁን ታውቃላችሁ። የክብሩ ወንጌል ወይም የምስራች የሚሆነው ክርስቶስ ከብሯል ብቻ ሳይሆን በክርስቶስ መክበር ውስጥ አንተ የሆንከው ነገር አለ። አንተም ከብረሃል፣ አንተም ተቀድሳል፣ አንተም ጸድቃል፣ አንተም የእግዚአብሔር ልጅ ሆናል። ክርስቶስ በእግዚአብሔር ቀኝ ተቀመጠ ብሎ የክብሩ ወንጌል አያበቃም። የክብሩ ወንጌል የጸጋ ወንጌል በኢየሱስ እመን አንተና ቤተሰብህ ትድናለህ፣ ጸጋው በእምነት አድኗቸዋል ወዘተ የሚል የክብሩ ወንጌል ውስጥ ስትገባ ከክርስቶስ ጋር አብራችሁ ከብራችኋል፣ ከክርስቶስ ጋር አብራችሁ ተቀምጣችኋል፣ ከእርሱ ጋር በሞቱ ተባብራችኋል፣ ከእርሱ ጋር በትንሣኤው ተባብራችኋል፣ ከእርሱ ጋር በቀኙ ተቀምጣችኋል፣ ከእርሱ ጋር በክብር ትመጣላችሁ፣ ከእርሱ ጋር አብራችሁ ይሄ የምንድን ነው? የክብሩ ወንጌል ነው። ኢየሱስ ክብሩ ሲጎላ ክብሩ ሲነገር አብራ የከበረችው ቤተክርስቲያን ክብሯ ይነገራታል፣ ስፍራዋ ይነገራታል። እሱ ያንቺ ራስ ነው። አንቺ ግን የሆንሽ ነገር አይደለሽም። እሱ ራስ እንደሆነ ሁሉ አንቺ የሱ አካሉ በመሆን ሙላቱ ሆነሻል። ክርስቶስን ከአንቺ አንቺም ከእርሱ መለየት አይቻልም። እሱ ራስሽ ነው ብቻ ብለን አይደለም የምናቆመው። አንቺ ደግሞ አካሉ በመሆን የሱ ሙላት ሆነሻል። ክራይስት ክርስቲያንስ፣ ክርስቶስ ቤተ ክርስቲያን፣ ቤተ ክርስቲያን ክርስቶስ፣ ሁለቱ ስንት አንድ የሆኑበት ወንጌል የክብሩ ወንጌል ይባላል። ይህን ይመስላል።